አንዱዓለም ጎሳ የልጄን ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ ማን ይሆን ትክክል? የሟች አባት ወይስ የሟች እጮኛ? ይህንን አነጋጋሪ ጉዳይ በዝርዝር ልናስደምጣችሁ ወደናል። አንዱዓለም ይስፋል ብላኝ ነበር ሲል ያንን ምሽት ያስታውሳል። ጉዳዩን ዘርዘር አድርገን ልናስቃኛችሁ ነው። ታዋቂ ኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ ከባለቤቱ ከሞዴል ቀነኒ አዱኛ ልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ ገዳሊያም ጉማ ነፃ ተብሎ በገዳዎች ተመርቋል። ድምፃዊው በታላላቅ አባ ገዳዎች ፊት ቀርቦ አስፈላጊው ጸሎትና ምርቃት ተደርጎለት ወደ መደበኛ የጥበብ ስራው እንዲመለስ ተፈቅዶለታል። ይህ ውሳኔ የተላለፈው በባህላዊ የገዳ ስርዓት መሰረት ሲሆን አርቲስቱ ከዚህ ቀድሞ የነበሩበትን ፈተናዎች አልፎ አሁን በይፋ የሙዚቃ ስራዎችን ለመቀጠል የሚያስችለውን ፈቃድ ተሰጥቶታል ቢባልም አባ ገዳዎቹ እውነቱን አግኝተናል በማለት ድምፃዊው ወደ ማህበረሰቡ እንዲቀላቀል መንገድ ቢጠርጉም ይህ ውሳኔ ግን በሌላ ወገን ዘንድ ትልቅ ቁጣን ቀስቅሷል። ቤተሰቦቻቸው ይህንን የገዳዎች ውሳኔ በፍጹም እንደማይቀበሉት በይፋ አስታውቀዋል። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ያን ዕለት ምሽት ምንድነው የተፈጠረው? ከአንዱዓለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውይልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነች ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር፣ ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም፣ በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም፣ ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋል ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ፣ ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዱዓለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። ይህ አወዛጋቢ ጉዳይ አርቲስቱ ዝናውንና ተቀባይነቱን ለመመለስ ትልቅ ጋሬጣ እንደሆነበት ያስታውቃል። ለዛሬ ያዝንላችሁ የታዋቂው ድምፃዊ የአንዱዓለም ጎሳና የሞዴል ቀነኒ አሳዛኝ አነጋጋሪ ታሪክ ይህን ይመስል ነበር። የአባ ገዳዎች ቡራቄ፣ የቤተሰቡ ጽኑ እምቢተኝነትና የአርቲስቱ ዝርዝር ማብራሪያ በእናንተ ዘንድ ምን አይነት ስሜት ፈጠረ? በእርግጥ ያ ይስፋል የሚለው ቃል የመጨረሻ ስንብት መልእክት ነው ወይስ በውስጡ ብዙ ያልተነገሩ በደሎችን አዝሏል? አሊያስ እንደ ሌሎች ወገኖች አርቲስቱ ነፃና ተበዳይ ነው ከሚሉት ወገን ናችሁ? አስተያየታችሁን ኮሜንት ላይ በዝርዝር አስፍሩልን። ይህ ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን እንዲሁም እንደዚህ አይነት ያልተሰሙና ጥልቅ የታሪክ ምርመራዎችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትርሱ። ጅሬኛ ከሲ ጅራችሁ እንደንደው ይረደደቢ ከነጎታ ዋንቴ ጅሬኛ ከሲ ጅራችሁ እንደንደው ማቲ ቦርዋሜ ከገርባና እንጀዴ አመ ጆሌን ካሰ ጀዴተንም ቢራዴሜ የቹደ ጆኬች ረካዬ kichini rakaye so ani barri banu fon ani deme barri biragaw akasi siyaballattu yette fikde chirran utalte
ani bira ga'uullee hin dandeenye iyyuu qofa hin danda'e nan iyyee ijoolleen hin kaatee jechuudha. Wanti jiru wanti uumame kana ani qannoo koo humaa nan goonanii sababii itti miidhu tokkollee hin qabu. Akkuma isiniin jedhe waliin fiigee qabuu dhiisi jechuu gorsuu akka ishiin jiraachuuf hamilee qabaattu wanta adda addaatiin deeggaruun ala wanti nan ishii godhe hin jiru. Wanti nan ishii godhe hin qabu. So harki kiyya immoo kanarraa qulqulluudha. Qulqulluu dhugaa dubbachuudhaaf jechuudha. Homaa ishiin gooneen dhugaan tiyya tana jaarsoliin illee tanuma naa ilaaltu. Dhugaan ilmoo waaqaati dhugaa arganii jaarsoliin hariiroo maatii wajjin qabu itti naa fuufsisanii jedhee tanan jaarsa erge malee wanti gumaa jedhamu ani gumaa kaffaluudhaaf miti ka jaarsa erge. Wanti gumaa jedhamu siin kaane. Gaaddisa qora gamaa gamanaa otoo hin gahiin ka gaaddisiyyuu diigame. So irbuunuu gaaddisa qoraa booddeedha jechuudha. Dabalataan illee guyyaa isheen boqottee kaasee hanga poolisiin to'annaa jala na oolchee qorannoota ragaa namaatis, ragaa barreeffamootaatis, ragaa mana yaalaatis, ragaa hedduu sassaabee ilaalee poolisiin illee diyaarii argatee ture. Diyaariin sun immoo every page waan hedduu haasa'aa ergasiin ilaalee maatiidhaaf illee anaaf illee hundumaaf illee dhaamsatu jira achirra diyaarii sanirra. Dhumarratti wanti ani jechuu barbaadu hoo dandeessanii dhugaa sirriitti gadi fageenyaan ilaalaati irra gahaati dhugaa beekaa. Hoo dadhabdan immoo jettee yookaan immoo seetee haasoftanii please hariiroo borumaatii wajjin nagaa ta'uu danda'u. Hin jeeqinaa hin diiginaa hin jedha. Isheenis nagaan haa boqattu. Ekeraashis ciisan dhoowwinaan jedha jechuu kooti. Kanaafin immoo anis gara fuulduraa tasgabbaa'ee gadda kana keessaa ba'ee gaafii na gaafattan kamiifuu deebii kennuudhaaf qophiidha. Kana waan ta'eef kanatti naa hubadhaa ulfaadhaa galatoomaa jiraadhaan jedha uummata keenya.